ሂጃብ እኮ አልተከለከለም። እኔ እኮ ሂጃብ ለብሼ አይደለም ቁጭ ያልኩት እዚህ ማንንም አይከለክለኝ። ሙስሊም ሆኖ በአመራር ደረጃ ያሉ ሴቶች በሙሉ እኮ ሂጃባቸውን አላወለቁም። የኔ ችግር ካልሆነ በስተቀር መንግስት አልከለከለኝም። በፍጹም ችግሮች ሊኖሩ ይችላሉ። በግለሰቦች ደረጃ ችግር ሊፈጠር ይችላል። መንግስት እየተከታተለ ያስተካከለ ነው ያለው። ስለዚህ ሂጃብ በህግ ደረጃ የተከለከለ አይደለም። ግን ደግሞ አንዳንድ ታሳቢ የምናደርጋቸው ሁኔታዎች ደግሞ ይኖራሉ። ከዚህ ከውክልና ጋርም እኮ ትልቁን ምክር ቤት እኮ ሙስሊም ነኝ እኮ እኔ እየመራው ያለው የህዝብ ቤት በጣም ትልቁ ስልጣን ማለት ነው። ምናልባት በኋላ ክብርት ከንቲባም ይናገራሉ ያስባለሁ። ዋና ምክትልም እኮ ሙስሊም ነን። በሚኒስቴሮች ምክር ቤት ካየን በፊት ይቆጠራል። በስም እንኳን ስም ቀይሮ እኮ ነው የሚገባው አይደለም? የለም እኮ አሁን ስንት አሉ ሙስሊሞች ናቸው እኮ። ስለዚህ ውክልና ደረጃ እኔ አልহামዱሊላህ ብንል ጥሩ ነው። ለዚህ መንግስት ደግሞ ምስጋና ብንሰጥ ጥሩ ነው። የሌለ ያላየነው ማናውቀው ነገር ነው ያየነው። ቀላል አይደለም ለውጡ። አዲስ አበባ ላይም በተመሳሳይ ቀላል አይደለም። እኛ አሁን ለምሳሌ ክፍለ ከተማ ላይ ነው አንዳንድ ጊዜ ሲታነሱ ሰማለሁ። እኔ ክፍለ ከተማ ላይ ነው የምታነሱትና ከከተማ ጀምሮ እስከ ወረዳ ያሉት መዋቅር ውስጥ ሙስሊሞች በጣም ብዙ ናቸው። ምናልባት አንድ ክፍለ ከተማ አይተን ትንሽ ነው እንችላለን። ሲታይ ግን በጣም ትልቅ መሻሻል ትልቅ ለውጥ ነው ያለው።